ዮሐንስ ወንጌል ምዕራፍ 15 መነሻ ክፍል እንደሆነ 15 ቁጥር መጨረሻ አካባቢ ያለው እናነብና ከዛ በኋላ ቀጥታ ወደ ዛሬው መልእክት እንሄዳለን። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ከ25 ጀምረን እናነባለን። ዛሬ ወሳኝ የሆነው ጥያቄ ላይ ኢየሱስ ክርስቶስ ስለጠየቀው ጥያቄ ነው ዋናነት የምንማረው። በተለይ በዚህ ምድር ላይ ስትኖሩ የእግዚአብሔር መንፈስ በሕይወታችሁ ላይ ከሌለ ክርስቶስን መረዳት ወይም ማወቅ በጣም ከባድ ነው እና ብዙዎቻችን ማገልገል በእግዚአብሔር ፊት መቆም በጣም ደስ ይለናል። በተለይ በዚህ ዘመን ከመስማት ይልቅ ማገልገል ደስ ይላል። እድሉን ባገኘው በየትኛውም አጋጣሚ ማገልገል በጣም ደስ የሚል ነገር ነው። ግን ትልቁ ነገር የሚቀድመው ነገር የምናገለግለው ማን እንደሆነ መረዳት በጣም ቀዳሚ ሀሳብ ነው። ማወቅ መረዳት የእግዚአብሔር ልጅ ኢየሱስ ክርስቶስን እንድናውቀው ወይም እንድንረዳው ከሚያደርገን ነገር በዋናነት የእግዚአብሔር መንፈስ በውስጣችን ሲኖር ብቻ ነው። ክብር ለኢየሱስ ይሁን። የእግዚአብሔር መንፈስ አስፈላጊነት ነው ዛሬ የምንማረው እና የእግዚአብሔር መንፈስ አንዳንድ ሰዎች በሌላ ይተረጉማሉ። የእግዚአብሔር መንፈስ ይህን ተናገረኝ ይላሉ። አዎ ይናገራል።